ኢና ሊላሂ ወኢና ኢለይሂ ራጂዑን። ይሄኛው ማለት ነው ከባድ የሆነ አደጋ የምትመለከቱት በስልጤ ዞን ካሊቾ ሪሮ ወረዳ ተነስቶ ወደ ቡታጅራ የሚሄድ የነበረ መኪና ፋይፌል ወደ ገደል ውስጥ በመግባት የ8 ሰዎች ህይወት አልፈዋል። ለጊዜው የታወቀው የ8 ሰዎች ህይወት ማለፉ ተረጋግጧል። ከዛ ውስጥ ደግሞ ህፃናቶችም አሉበት። ኢና ሊላሂ ወኢና ኢለይሂ ራጂዑን። ያው ለአረፋ የሄዱ የነበሩ እዚህ አዲስ አበባ የሚኖሩ የነበሩ ነዋሪዎች ናቸው። ወደ አዲስ አበባ ሂዶ ወደ ክፍለ ሀገር ሂዶ ለአረፋ ሂዶ ሲመለሱ የደረሰ ከፍተኛ የሆነ አደጋ ነው። ይሄን እንደምትመለከቱት ይሄው መኪናው በጣም ከላይ አስፋልቱን አሳይቻችኋለሁ መጀመሪያ ቀረጻ ላይ ከሱ አንስቶ ይሄው እስከዚህ ዳገት ውስጥ ጥሶ ገብቶ ነው። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኛም የአላህ ነን፣ ወደ አላህ ተመላሾች ነን። በጣም የሆነ አስከፊ የሆነ አደጋ ነው። ወላሂ በጣም ያሳዝናል፣ ልብን ያቆስላል በጣም። አላህ ለቤተሰቦቻቸው መጽናናትን አላህ አይዞን ወንድም አይዞን። የተጎዳ ሰው አለ? ሱልጣን ሰው አለ ወይ? የሞተ ሰው